ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ አላችሁ? ይሄ የስምንተኛ ክፍል ሶሻል ስቴዲ ዩኒስ 6 ነው። ፎርሜሽን አይ ሚን ስትሪ ሞደርን ስትሪ ኦፍ ኢትዮጵያን የመን ነው ማለት ነው። ዘመናዊ የኢትዮጵያ ታሪክ የሚል ሲሆን ዘመናዊ የኢትዮጵያ ታሪክ የሚል ነው ማለት ነው። ይሄም ደግሞ አመሰራረቱ ዘመናዊ የኢትዮጵያ ታሪክ አመሰራረቱ እንዴት ነው? በማን ጊዜ ተጀመረ? የምንለውን ስናያ ይሄም ፎርሜሽን ዘ ሪጅን ኦፍ ኢምፔሬር ቴዎድሮስ ዘ ሰከንድ በኢምፔሬር ቴዎድሮስ ዘ ሰከንድ ጊዜ የተጀመረ ይሆናል ማለት ነው። ይሄም ደግሞ ኢምፔሬር ቴዎድሮስ ከመቼ ጊዜ መሩ ስንል ከ1855 አንስቶ ከ1868 ድረስ ነው። ኢምፔሬር ቴዎድሮስ ደግሞ ቴዎድሮስ ኖት ዌንትስ ቱ ሲን ኤክሰርሳይዝ ኢን ስትሮንግ ቪዥልስ አንደር ዚስ ኢት ኢዝ ዘ ታይትል ኦፍ ኪንግ ኦፍ ኢትዮጵያ። ይሄም ደግሞ ኢምፔሬር ቴዎድሮስ ኖት ድድንት ዌንትስ ፍላጎት አልነበራቸውም ቱሲ ያው ለማየት እሱ ኤክሰርሳይዝስ እንቅስቃሴ ኤክስቴንስስ እንቅስቃሴ ሲሆን ኤክስቴንስ ሲሆን ለማግኘት ኦፍ ዘ ስትሮንግ ቪዝሎች መሪዎች ቪዝል ማለት አንደር ሂም ከነሱ በታች አድርጎ ዊዝን ዘ ታይትል ኦፍ ዘ ኪንግ ኦፍ ኢትዮጵያንስ ኦርደር ቱ ሪያላይዝ ዲስ ቪዥን ኢን አንደር ኢትዮጵያን አንደር ዋን ኦፍ ኪንግ ኦፍ ዲፊቲድ ዋን ኦፍ ማጆር ሪጂናል ሎርድስ ኢን አናዘር። ይሄም ደግሞ የስልጣናቸውን ወይም አላማቸውን ሲያንቀሳቅሱ ዩኒፋይ ለማድረግ ሲሞክሩ የኢትዮጵያን አንድነት ለማድረግ ሲሞክሩ ይሄም ደግሞ አንደር ዋን ኦፍ ዘ ኪንግ ይሄም ኪንግ ደግሞ ዲፊትድ ዋና የሚባሉ ሪጂናል ሎርዶች የአውራጃ ሪጂናል ሎርዶች የአውራጃ መሪዎችንን አሸንፎ ነው የገባው ማለት ነው። ይሄም ደግሞ በአራት ዋና የሆኑ ጦርነቶችን አድርጓል ማለት ነው። ዋና የሆኑ ጦርነቶችን ሲያደርግ ይሄም ደግሞ የመጀመሪያው ጦርነት 18 ኦን 27 ላይ ኖቬምበር 27 ላይ 1852 ላይ ሂ ኢዝ ዲፊትድ ደጃች ጋሹ ዘውዱ ዘ ሎርድ ኦፍ ጎጃሜን አሸነፉት። ምን በሚባል ጦርነት ላይ ምን የሚባል ጦርነት ነው? ይሄኛው ደግሞ ጦርነቱ ባትል ኦፍ ጉራምባ ላይ አሸነፈ ማለት ነው። የማን ዲፊትድ ማለት ማሸነፍ ነው። ማንን? ጋሻው ዘውዱን የጎጃሜ ምን የነበረው መሪ የነበረውን ማለት ነው። ይሄም ደግሞ በሁለተኛ ጦርነት አፕሪል 12 ላይ ፎር ራስ አሊ ኤንድ ደጃች ውቤ ዘሰሜን ሃይሪንግስ ኦፍ ቪዝልስ ኢን ዚስ ክሬሽድ አት ዘ ባትል ኦፍ ጎርጎር ብቻና ላይ አሸነፋቸው ማለት ነው። ይሄም ደግሞ አራት የራስ ማዕረግ ያላቸው የራስ አሊ ማዕረግ የነበራቸው ደጃች ውቤ ዘሰሜንና ከፍተኛ ስልጣን ያላቸውን መሪዎችን ምን አደረገ? ክሬሽ ያደረገበት አጨማዶ ወይንም አሸንፎ ያዘበት ማለት ነው። ይሄም ደግሞ በምን ጦርነት? ጎርጎር ብቸና በሚባል ጦርነት ነው። ሌላው ደግሞ ራስ አሊ ወዝ ዲፊትድ አት ዘ ባትል ኦፍ ራስ አሊ ሁለተኛ የሚባለው በተሸነፈ በየትኛው ባትል? አይሻል በሚባለው ባትል ተሸነፈ ማለት ነው። ሌላው ዘ ቪክቶሪ ዚስ ቪክቶሪ ይሄንም ቪክቶሪ ድል መቀናጀትን አስከትሎ ያው ካሳ ወዝ ኦቨር ራስ አሊ ያው ከራስ አሊ ሰከንድ ካሳ ማለት ቴዎድሮስ እንደማለት ቴዎድሮስ ነው። የሌላ ስሙ ነው። ቴዎድሮስ የሚባል ሌላ ስሙ ነው።
ካሳ ያው ከንጉሠ ነገሥት ከመመረጡ በፊት ካሳ ኃይሉ ይባላል። ካሳ ኃይሉ ተብሎ ይጠራል ማለት ነው። ኦቨር ራስ አሊ ዘሰከንድ ከራስ አሊ ዘሰከንድ በላይ ሆኖ ሂ ሲምቦላይዝድ ኤንድ ዘ ኢንድ ኦፍ ኢራ ኦፍ ፕሪንስስ የራስ አሊን ወይንም ራስ አሊ በሌላ በኩል ዩጂ ሩራል የሚባሉት ናቸው። ዩጂ ሩረሎች ዩጂ ኦሮሞ ገዢዎች ናቸው። እነዚህም ሎርዶች ሲምቦላይዝድ አድርጎ ሲምቦሉን ወይንም ምን አድርጓል የመጨረሻ አድርጓሉ ማለት ነው። ይሄም ሲያሸንፋቸው ሌላው ስናየው ኦንሊ ውቢ ሪሜድድ አት ሪሙቭድ ፍሮም ኢምፓርሻል ቶርነስ ብቸኛ የሆነ ውቢ ወይንም ራስ ውቢ ሰሜን የሚባለው ብቸኛ ካሳ ማለት ቴዎድሮስ ነው ብያቸዋለሁ። እንዳትረሱ ተማሪዎች ካሳም ሆነ ካሳ ኃይሉ ነው። ካሳ ምርጫ ከሆነ ማነው ዮሐንስ ነው የሚሆነው። ስለዚህ ካሳ ኃይሉና ቴዎድሮስ አንድ ናቸው ማለት ነው። እንዳትረሱ። ዲፊቲድ ኢን ራስ ውቢ አት ዘ ባትል ኦፍ ደረስጌ ላይ በባትል ኦፍ ደረስጌ ላይ አሸነፈ ማለት ነው። ውቢ ወደቀ ያው ተሸነፈ። ኢሚዲየትሊ ከዛ በኋላ ድርስጌ ማርያም ቸርች ላይ በድርስጌ ማርያም ቸርች ኢሚዲየትሊ በፈጣን በድርስጌ ማርያም ቸርች ላይ በአቡነ ሰላም የሚባል ቄስ ካሳን ክራውን ማለት መመረጥ ነው። ምን ተብሎ ተሾመ? ኢምፔሪየር ቴዎድሮስ ነው። ኢምፔሪየር ቴዎድሮስ ሰከንድ ተብሎ ተመረጠ። ይሄ ካሳ ኃይሉ ነው። ካሳ ኃይሉ ኢምፔሪየር ቴዎድሮስ ተብሎ ተመረጠ። እንዳትረሱ ተማሪዎች። እሺ ሌላው ደግሞ ቴዎድሮስ ዱ ኖት ሲን ዘ ሂዝ ቪክቶሪ ኢዝ ዘ ፉልፊልመንት ኦፍ ዘ ሂዝ ኦብጀክትስ ዌን ዩ አፍተር ሂዝ ተርን ሳውዝ ቱ አቴንሽን ቱ ወሎ ኤንድ ሸዋንስ። ይሄም ደግሞ ቴዎድሮስ ዱ ኖት ሲ ያው አልተመለከተም ነበረ ማለት ነው። ሂዝ ቪክቶሪ እሱ ሂዝ ቪክቶሪ ሂ ኢዝ ቪክቶሪ የእሱን ድል መቀናጀት ወይንም ማሸነፉን አስከትሎ አልተመለከተም ነበረ ወይንም ቴዎድሮስ ዱ ኖት ሲን አላየም ነበር። ሂዝ ቪክቶሪ የእሱን ቪክቶሪዎችን ፉልፊልመንት ፉል ነው እስከ መጨረሻ ድረስ አላሸነፈም ነበረ። ሂዝ ኦብጀክቲቭን አላማውን ለማሳካት አልጨረሰም ነበር። ፉልፊልመንት በቂ አልነበረም። ይሄም ደግሞ አላማው ምን ነበር? ዩኒፊኬሽን ወይንም ዩኒፋይ ወይንም ፎርሜሽን ኦፍ ሞደርን ኢትዮጵያን ስቴት ነው የእሱ አላማው። ግን እሱ አላማው ማንቀሳቀስ አቴንሽን መስጠት የጀመረው ጎጃም አካባቢ ነበረ በመጀመሪያ ጊዜ። ሌላው ይሄም ደግሞ ከዛ በኋላ አቴንሽን አፍተር ዚስ ከዚህ በኋላ አቴንሽን ሂዝ ተርንድ ያው ማንቀሳቀስ ጀመረ። አቴንሽን ሰጣ ወዴት? ወደ ሳውዝ ዋርድ ወዴት? ወደ ወሎ ሸዋ ላይ እንትን አደረገ ማለት ነው። ሂዝ ካፕቹርድ መግደላንም ያዘ። አሁን እቺ መግደላ የምትለዋ ቦታ ላይ ያው መጨረሻም የሞተባት ቦታ ላይ ነው ማለት ነው። መጨረሻም የሞተባት ቦታ ላይ መግደላ ላይ ነው። ኦን ዚስ ሰፕቴምበር 12 855 ዘ ኢንዶ ሂዝ ወሎ ካምፒንግ አንደር ዘ ታይም ቢግን ኢትስ ኦልሶ ዘ ሸዋን ፎርስስ ኢን ዲፊትድ አት ዘ ባትል ኦፍ በረከት። ይሄም ደግሞ ሰፕቴምበር 12 ላይ 1855 የወሎን
እንትን ከጨረሰ በኋላ ወዴት ሄደ? ወደ ሸዋ ፎርስ ሄደ። ሸዋ ፎርስ ላይ ደግሞ ዘባትሎፍ በረከት በሚባል ባተል ምን አደረገ? ኖቬምበር ወር ላይ ከዛም አሸነፈ ማለት ነው። አዘር ኤሪያስ ኢምፔሪየር ወዝ ፎር ኤግዛምፕል ጎጃሜ እና ሰሜን ሪቪሌሽን ወዝ ኦልሬዲ ቦይሊንግ በጎጃሜና ሰሜን እና ሌላ ሌላ ሪቪሌሽኖች ምን ሆኑ? ሌላ ሪቪሌሽኖች ወዝ ኦልሬዲ ሪቪሌሽን ማለት እንትን ማለት ነው። ሪቪሌሽን ማለት አመጽ የሚያስነሱት ኦልሬዲ ሙሉ በሙሉ ቦይሊንግ ሆኑ ማለት ነው። ወይንም ተነኑ ወይንም ጠፉ እንደማለት ነው። እንደዛ እንደማለት ነው። እሺ ቴዎድሮስ ዱ ኖት ኮምፕሊትሊ ዲስትሮይ ኦል ኦፍ ዘ ሎካል ዳይናሲቲስ ሙሉ በሙሉ ሎካል ዳይናሲቲዎች የሎካል መሪዎችን ማጥፋት አልቻለም ነበረ ወይንም አልቻለም ነበረ። ሂዝ አፖይንትመንትስ ደጃች ካሳ ሰብግዲን ኢን ትግራይ ደጃች ሊብነ አህመድ እና ደጃች ሊብነ አህመድ አሊ ኢን ወሎ ኃይለ መለኮት ኢን ሳህለ ስላሴ ኢን ሸዋ however ቴዎድሮስ not successfully to bring to unified after because of this revolution was converted also these parties his kings ይሄም ደግሞ ሰክሰስፉሊ የሆነባቸው እነዚህም ሪቮሉሽኖች ደግሞ የሱ ፓርቲ የሆኑት ናቸው። ከላይ ያየናቸው። ሌላ ደግሞ አማንግ ዚስ ጎጃሜ ታደለ ገላው ኢን ወልቃይት ካሳ ጎበዜ ኢን ላስታ ላይ ወክሹም ጎበዜ ኢን ሸዋ ሰይፉ ሳህለ ስላሴ ኢን ወሎ ደጃች ውቢ አህመድ እና አህመድ ባሻ የሚሉት ናቸው ማለት ነው። አፍተር ዚስ ዲፊትድ እሱ ከሞተ በኋላ ኢምፔሪየር ቴዎድሮስ ከሞተ በኋላ ወክሽም ጎበዜ ሁ ሄድ ኦፍ ሂምሰልፍስ ክራውንድ ኢምፔሪየር ተክለ ጊዮርጊስ ብሎ ራሱን ምን አደረገ? ክራውንድ መረጠ ማለት ነው። መጀመሪያ እንደ ካሳ ኃይሉ መጀመሪያ ካሳ ኃይሉ ነበር ስሙ። ከዛም ደግሞ ማን ብሎ ቴዎድሮስ ብሎ እንደሾመው ይሄም ደግሞ መጀመሪያ ወክሹም ጎበዜ ነበር ስሙ። ተክለ ጊዮርጊስ ብሎ ራሱን ሰየመ ማለት ነው። ይጌ ሰብሚሽንስ ራስ ዳር ተሰማ ጋር ያው ጎጃሜ ጋር ስምምነት ነበራቸው ከምኒልክ he was agreed to ቦይሌሽን ሪቨር በቦይሌሽን ሪቨር ባውንደሪ ድንበር አድርጎ ተስማምቶ ነበረ ነው። ሌላ ደግሞ ላይክ ምኒልክ ካሳ ምርጫ was refused to be submit his claims to the ቶርነስ ይሄንም አስመልክቶ እንደ ምኒልክ ካሳ ምርጫ ማለት ማን ነው? ዮሐንስ ነው። ዮሐንስ ሪፊውዝ አልተቀበሉም። ሰብሚት ከሱ ጋራ መሆንን ይስ ክሊሜትሶ ዘቶርነ በዙፋን ቶርን ማለት ዙፋን መቀመጥ ላይ ነው። አት ዘባትል ኦፍ አልተቀበሉትም ማለት ነው። የእሱን ዙፋንን መቀመጥ እነሱ ተቃውመዋሉ። ለምን? ካሳ ምርጫም እኔ ይገባኛል እኔም እቀመጣለሁ ምኒልክ ዘሰከንድ ምኒልክ ይቀመጣል ምኒልክ እኔም እፈልጋለሁ ብሎ እንትን እል ነበር ማለት ነው። ይሄ ነው
ፋይናሊ በመጨረሻም ደግሞ ዘ ባትል ኦፍ አሰም ላይ ያው ዋክሹም ጎበዜ ምን አደረገ? ወይንም ተክለ ጊዮርጊስ ተሸነፈ ማለት ነው። ተሸነፈ ኒሮብ አድዋ አካባቢ ጁን 11 1871 ላይ ካሳ ምርጫ ወይንም ዮሐንስ አሸነፈው። ካሳ ምርጫ አሸንፈውት ቪክቶሪ ኦቨር በተክለ ጊዮርጊስ በላይ ሆኖ ካሸነፈው ከስድስት ወራት በኋላ ካሳ ሰክሰሲድ ያው ዙፋን ላይ ተቀመጠ። ይህኔ ዘኔምስ ስሙን ደግሞ ስሙን ማን አለ? ዮሐንስ ፎርዝ ብሎ ሩልድ ኢዝ ያው እናም ኤንድ እሱ ደግሞ የመራው ከ1872 አንስቶ ከ1889 ነው ማለት ነው። ይሄ ነው እሱ የመራው ከ1872 አንስቶ ከ1889 እሱ መርቷል ማለት ነው። ከዛ ሪጅን ኦፍ ዮሐንስ ሪጅን እንዴት ነው? ዮሐንስ ክፍለ ዘመን እንዴት ነበረ? እንዴት ነው ፎርሜሽን አመሰራረቱ እንዴት ነበረ የምንለውን እናያለን ማለት ነው። ያ ዮሐንስ ዋዝ ሬዲ ቱ ቶለራንስ ኢዝ ኤክሰርሳይዝ ስትሮንግ ሪጂናል ገቨርነርስ ዊዝን ሃይ ዲግሪ ኦፍ አውቶኖሚስ ኢን ዚስ ዘ ሪኮግናይዝስ ሂዝ ሱፐሪorities። ይሄም ደግሞ ዮሐንስ ሪድ ያው ይመለከት ነበረ ሬዲ የሆነ ነበር። ሬዲ ወይንም ንቁ የሆነ ሂዝ ቶለራንት የሚያከብር ኤክስቴንስስ ኦፍ የስትሮንግ ሪጂናል ገቨርንመንት ጠንካራ የሆነ ገቨርንመንት ነበር። ይሄ ገቨርንመንት ኢትዝ ዘ ዲግሪ ኦፍ ከፍተኛ ዲግሪ የነበረው ከፍተኛ የሆነ ስልጣን የነበረው ወይን መቼ ዘ ሪኮግናይዝ ይሄንም ደግሞ ሪኮግናይዝ ማለት ታዋቂ የሆነ ሂዝ ሱፕሪየር ማለት የበላይ የሆነ ነበር ማለት ነው። ዱሪንግ በመቼ ሂዝ ፔሪድ ሚኒሊክ በሚኒሊክ እና በመቼ ጊዜ ነው? በሚኒሊክ እና አዳል ተሰማ ኦፍ ጎጃም ይሄ ሚኒሊክ ሸዋ ነው። አዳል ተሰማ ኦፍ ጎጃም ነው። ኤንድ ሄድ ኦፍ ፕራዮሪቲ ኢን አድሚኒስትሬሽን ፖሊሲስ ይሄም ደግሞ በፕራዮሪቲ በአድሚኒስትሬሽን ፖሊሲ የቀደመ ነበረ። አፍተር ዚስ ሪተርን ኦፍ ቱ ሸዋ ኢን መግደላ ከመግደላ ከሸዋ ሪተርን ከተመለሰ በኋላ ወደ መግደላ ከተመለሰ ሚኒሊክ ቢጋንቱ ቻሌንጅ ኢስ ኢምፔሪየር ዮሐንስስ በኢምፔሪየር ዮሐንስ ሚኒሊክ ቻሌንጅ ወይንም ችግሮቹን መፍጠር ጀመረ። ባይቲስ ክሮሲንግ ዚስ ናቹራሊ ባውንደሪ ቢትዊን ሸዋ ኤንድ ወሎ ይህም ደግሞ ክሮስ ማቋረጥ ወይንም መግፋት ማለት ነው። መግፋት ክሮስ ወይም ማቋረጥ ያንን ድንበሩን መዝለል ይሄ አይደለም ብሎ በድንበር ፀብ በወሎና በሸዋ በኩል ያለውን መጣላት እና ስታብሊሽ ሂዝ ወሬር አሉልን ስታብሊሽድ አድርጎበት ነገር ግን ኢርሊ 1870ዎቹ ዮሐንስ ወስ ቱ ቢዚ ዊዝን ኢጂፕቲያን ኢን ኖርዝ ቱ ጊቭ ኤኒ ሚኒንግፉል ሄልፕስ ኢትስ ካንዴትስ አህመድ ሊቢን ይህም ደግሞ ነገር ግን 1870ዎቹ ዮሐንስ ቱ ቢዚ በጣም ተጨናንቆ ነበረ ዊዝን በማን በኢጂፕቲያኖች አማካኝነቱ በኖርዝ አማካኝነት ቱ ጊቭስ ለመስጠት ኤኒ ሚኒንግፉል ሄልፕስ ቱ ካንዲዴትስ
ሂዝ ካንዲድ ምንም አይነት ጊቭ ኢም ያው ሚኒንግፉል ማለት ትርጉም ያለው ሄልፕስ ሂዝ ካንዲድ። ሌላው ደግሞ ኢዝ ኢን ላተር 1870ዎቹ ሚኒሊክ ወዝ አብል ቱ ጌት ሚኒሊክ ማግኘት ችሏል። ሃፐር ሃንድ ኦፍ ኦቨር ዘ ሪቫይቫል ባይ ካፕቹር መግደላ ኤንደ ኢምፖርሰንት። ይሄም ደግሞ መግደላ ላይ ሚኒሊክ ኢን 17 ከ17ዎች በኋላ ሚኒሊክ ወዝ አብል ማግኘት ችሏል። ጌትስ አፐር ሃንድስ ያው ቀኝ እጁን ወደ ላይ አድርጎ ሂዝ ሪቫይቫል እነቱን ያው ሽኩቻ እነቱን የበላይ ያደረገ ባይ ካፕቹር መግደላን እስከ ካፕቹሪንግ ከሚያዝበት ድረስ ማለት ነው። ኤንድ ኢምፖርታንት ያው የታሰረም ተያዘም ታሰረም አበልቱ ወተው ኤንድ አፖይንትመንትስ ኦፍ መሀመድ አሊ ማለት ራስ አዳል ተሰማ የሚባለው ነው። ወይም ተክላይ ከላይ ያየነው ሰውዬ ነው። ከላይ አዳል ተሰማ የምንለው ሰውዬ ነው። ኢን ዘገብረነሮፍ ወሎ የነበረው ሰውዬ ኢን 1875 እና 1865 ዮሐንስ ዲፊቲድ አት ዘ ኢጂፕቲያን አት ዘ ባትል ኦፍ 1875 እና 1866 ላይ ዮሐንስ ምን አደረገ? ኢጂፕቲያኖችን አሸነፋቸው። በምን ቢባል ጦርነት ጉንደትና ጉራ ላይ ሪስፔክቲቭሊ በቅደም ተከተል እያቸው ይላል። አዝ ዘ ሪዛልት ኦፍ ይሄንም ውጤት ተከትሎ ዮሐንስ ጌትስ ዘ ታይም ቱ አዳል ተሰማ ዊዝን ዘ ፕሮብሌምስ ኦፍ ዘ ሚኒሊክ ዋንስ። ይሄንም ተከትሎ ዮሐንስ ጌት አግኝቶ ነበር በዛን ሰዓት ዴል ዊዝ ዚስ ፕሮብሌም እነዚህን ችግሮችን ሚኒሊክ ዋዝ ዋን ኦፍ ኤንድ ሂዝ ኦል ባይ ዚስ ዘ ቢጊኒንግ ኦፍ 1878 ዮሐንስ ኢንተር ቱ ዲፕ ኢንሳይድ ኦፍ ሚኒሊክስ ኤንድ ፕሪንስስ ኢን ዘ አፍተር ዚስ ኢኒሺየትድ ክሬሽድ ሚኒሊክ ዋዝ አድቫንስድ ቱ ሰብሚትስ። ያው ሚኒሊክ ደግሞ ኢንተር ዲፕሪ ያው ዲፕ በጥልቅ ኢንሳይድ ኦፍ ሚኒሊክ በሚኒሊክ ጎን ፕሮቬንሲስ ያው አዌቨር ከዛ በኋላ ኢኒሺየትድ ክላሽንግ ይሄም ክላሽንግን ኢኒሺየትድ የተፋፋመ ሲመጣ ዲቪዚንግ ቱ ሰብሚት ለመስማማት ሞከሩ ማለት ነው። ይህም ለመስማማት የሞከሩበት ደግሞ ሰብሚሽን ያደረጉበት ሚኒሊክ እና ዮሐንስ ሊጬ አግሪመንት የሊጬ ስምምነት በኖርዘርን ሸዋ ላይ ያደረጉት ስምምነት ይህም ሜድ አግሪመንት ኢን ማርች ይሄም ደግሞ የተመሰረተው ማርች 20 ላይ 1878 ላይ ነው ማለት ነው። ይሄም ኢን ዚስ አግሪመንት ሚኒሊክ ዋዝ አክሴፕትድ ኦቨር ዘ ሊደርሺፕ ኦፍ ዮሐንስ። በዚህም አግሪመንት ደግሞ ሚኒሊክ ያው ተቀብሏል ከዮሐንስ የበላይ እንደሆነ አግሪድ ቱ ፓይ ትሪቡተሪ ያው ቀረጽም እንዲከፍለው ለኢምፔሪየር ዮሐንስ ተስማምተዋል። ኢትስ ፕሩቭድ ኢን ሰፕላይስ ኢን ኢምፓርሻል አርሚ ኦፍ ፓሲንግ ስሩ ሸዋንስ ኤንድ ሪቬንትድ ቱ ታይትል ኦፍ ኪንግ ኦፍ ኪንግን የሚባለውን ነገር ማቆም እንዳለበት በት ኢትስ አሎወንትድ ቱ ሜንቴነስ ኢን ታይትል ኦፍ አንድ ኪንግ ብቻ የንጉሥ ነገሥት የሚባለውን ነገር እንዲያቆም ሌላው ደግሞ አንድ ንጉስ የሚለውን ነገር ብቻ እንዲይዝ። ይሄንም ተከትሎ ፎርካስትስ ኢን ኖርዘርን ኤክስፓንሽን ኦፍ ፖይንትስ ሂዝ አይስ ቱ ሳውዝ ከኖርዘርን አንስቶ ከሳውዝ ማስፋፋት ያው ጨመረ ማለት ነው። አፍተር ዚስ ሰብሚሽን ወዝ አዳል እንደ ዮሐንስ ቢጋን ቱ ሳፖርት ሂም ቱ ካውንትሪ ዌይትስ ኢንቱ ሚኒሊክስ። ይሄም ደግሞ እርስ በራሳቸው እንዲደጋገፉ ተስማሙ ማለት ነው። ሂዝ አትምቢትስ ቱ ዲስ ኮርሲንግ ሚኒሊክ ዋዝ ኤክስፓንሽን ሳውዝ ዌስተርን የሚባሉትን ከሳውዝ ከደቡብ
ምዕራብ የሚባሉት ቦታዎችን ማስፋፋት ጀመረ የጀመረበት ነው። ኢዝ ጊቨን ቱ ፐርሚሽንስ ኢን ቱ አዳል ኤክስፓንሽን ሳውዝ ቱ ዘ አባይ ሪቨር ከአባይ ሪቨር በስተደቡብ ያለውን ኤክስፓንሽን እንዲያደርግ ፐርሚሽን ፍቃድ አድርጎለት ነበረ። ዋን ዛዘር ሃንድ በሌላ በኩል ደግሞ በሌላ እጅ በኩል አዳል ሸውድ ኢን ዘ ሎያሊቲስ ቱ ሎያሊቲ ኢምፔሪየርስ ኢን ሰፕሬሽን ሪቪሌሽንን በጌምድር ኤንድ ሰሜን አዳል በሸዋን ሎያሊቲ ሎያሊቲ ቱ ኢምፔሪየርስ ሰብሚሽን እነዚህ በበጌ ምድርና በሰሜን የነበሩ እንትኖችንን ሪቪሌሽኖችን ሰፕሪሺሽን ማድረግ ነበረ ማለት ነው። ይሄም ደግሞ በ1875 ላይ እና በ1876 ላይ ዊል ቱ ዮሐንስ ዋዝ ኢንካሬጅድ ዊዝን ዘ ኢጂፕቲያንስ ያው በዚህን ጊዜ ያው ከላይንም ያየነው ጉራና ጉንተት የሚባሉ ጦርነቶችን በዚህ ጊዜ ያደረጋቸው ናቸው። ዚስ ሪሌሽንሺፕ ቢትዊን ሪቸስት ኢን ዘ ሃይስት ፖይንት ኦፍ 1881 ላይ ከፍተኛ የሆነ ሪሌሽንሺፕ ነበራቸው ማለት ነው። ይህም ደግሞ አዳል ወዝ ዋን ኦፍ ዘ ኪንግ ኦፍ ተክለ ሃይማኖት ኤንድ ገቨርነር ኦፍ ጎጃሜ ኤንድ ከፋ ዘ አዳል የሚባለው አዳል ተሰማ ጎጃሜ የሚባለውን የማን የጎጃሜና የከፋ እንዲያስተዳድር ሰጥቶት ነበር። ለምኒልክ ደግሞ ሸዋን እና ወሎን ሰጥቶን ነበር ማለት ዚስ ኦብጀክቲቭ ስ ቱ አፖይንትድ ቱ ዚስ ዲፕሩቭድ ሚኒሊክ ኦቨር ዚስ ሪሶርስ ሪጅንስ ኢን ሳውዝ ዌስተርን። ሚኒሊክ ግን አላማው ምን ነበረ? አፖይንትመንት ያደርገው ሚኒሊክ የፈለገው ሳውዝ ዌስተርን ሪሶርስፉል ወይም ሪሶርስፉል የሆኑ ቦታዎችንን ምን መያዝ ይፈልግ ነው። ሪሶርስፉል ማለት ሙሉ በሙሉ ለም የለም አፈር ያለበት ሙሉ የሚያበቅ ምናምን በሳውዝ ዌስተርን በኩል የሚገኙትን የያዘበትን ዚስ ፖሊሲ ወዝ ኢኩሊብረም ወዝ ዋን ኦፍ አፕሴቲንግ ኦን ዘ ይር ላተር ኢን ሚኒሊክ ዲፊትድ ኤንድ ተክለ ሃይማኖትስ አት ዘ ባትል ኦፍ ኢምቦቦ በባትል ኦፍ ኢምቦቦ ሚኒሊክ እና ተክለ ሃይማኖት ተጣልቶ ነበር። ኢን ጁን 1878 ላይ ኢዝ ዚስ ፕሬዘንት ዴይ ኖርዘርን በአሁኑ ሰዓት የሚገኘው በኖርዝ ኢስተርን በደቡብ ምስራቅ ወለጋ በኩል የሚገኝ የሆነች ቦታ ላይ የተጣሉበት ነው። ማን ምኒልክና ተክለ ሃይማኖት ተክለ ሃይማኖትና ምኒልክ የተጣሉበት። ተክለ ሃይማኖት ማስተር ኦፍ ዘ ዌስተርን ሳውዝ ዌስተርን ፍሮም ዘ ምኒልክ ይህ በዚህ ደግሞ ቪክቶሪ የሆነው ሚኒሊክ ነው ማለት ነው። ሚኒሊክ ነው። ይሄኛውን ደግሞ ቀጣይ የታችኛውን ዘ ኢምፔሪየር ሪጅን ኦፍ ዘ ኢምፔሪየር ሚኒሊክ የሚኒሊክ ክፍለ ዘመን የምንለውን በቀጣይ ፓርት እናየዋለን ማለት ነው። ባይ ባይ፣ እንገናኛለን። ባይ ባይ ተማሪዎች፣ በደንብ ጠንክራችሁ አጥኑ። በሌላ ከፓርት እንገናኛለን ማለት ነው። ባይ ባይ።